ያደረኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግሬያችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ጋምጣው 5 ሚሊዮን ቃል እገባለሁ። 5 ሚሊዮን ኮይን አስወርድለታል። 5 ሚሊዮን በቃ $50,000 ማለት ማስተር አብነት ታሞ ከሆነ እኔ ጋር አምጡታል። 5 ሚሊዮን ኮይን ነው ማስወርድለት። 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማላወጣል? እንደዚህ አይነት ደግ ሰው ነው። ለምን ያድዋ ትግራይ አይሆንም? አያገባኝም። እኔ ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን እረዳለሁ፣ ረድቻለሁ። ማስተር አብነትዬ ምን ሆንክ? ምን ነው ያመመክ? ምንድን ነው እሱ በሽታው? እንደ ፈጣሪ እንዶ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንዶ ፈጣሪ አንተ ለድሃዎች እናት ስትል፣ ለድሃዎች አባት ስትል፣ ለታማሚዎቹን ስትል ማስተር አብነትን አድንልን። ምንም አታርጎ። ስንት መርዝ፣ ስንት መሞት ያለበት፣ ስንት መታመም ያለበት ሰው አለ። እንዶ ፈጣሪ ማስተር አብነትን ታሳምመው አለ። እንዶ ፈጣሪ አረቶ እኔ ምንድን ነው የሆንከው? በሽታክ ምንድን ነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው ማስተር አብነት? እውነት ነው። ልብስ ደብቆክ ነው እንጂ ታመሃል፣ ታስታውቃለህ። በሽታክ ምንድን ነው? እንደ ፈጣሪ የእሱም በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ስጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል፣ በቃ ሂድ ይበሉት። እንደ እሱን ታሳምማለህ ፈጣሪ እሱን ውይ እኔ ምንም ማለት አልችልም፣ ምንም አልልም። እንዶ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንዶ ለድሃዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለድሃዎቹ። አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱማ መታመም የለበትም። ማስተር አብነት መታመም የለበትም በፍጹም። እንደ ፈጣሪ አንተ ጦም ብሎ ሳርገ የእሱን በሽታ ከላዩ ላይ ጣልለት።
ጦሱን እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንደ ፈጣሪ እሱ ምን አርጎ የዋ ለሰው ስል መዋች። አይ ማስተረብና መታመም የለበትም። ሼር ኮፕሊንግ አርጋችሁ ይህን ቪዲዮ ለሁሉም ሰው እንድደርስ አርጋችሁ ዱዓ ያርጉለት። ለማስተረብነት ዱዓ ያርጉለት። ፈጣሪ ማስተረብነት ታሟል ተብሏል። ሰውነቴ እየመነመነ ነው የሄደው። ምን እንደሆነ አላውቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተራብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ። ኢትዮጵያኖች መልካም ሰዎች ነው። ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድለት። ከተኛ አልጋ ላይ ለምንድን ነው መላዋጣል? እንደዚህ አይነት ደድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ፣ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ክፈትና በራሱ እንትን ላይ ብለኔ 1 ኮይን አልፈልግም። ስትመጡ ለማስተራብነት አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያውም አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክሟል፣ ይታከማል። ልክ ነው። ሞጣዬ እንደሱ ያለውን ደብቀው መልካም ሰው አባረው፣ ግን እሱ መልካም ሰው የለመነው ለሌላቸው ነው። ወላሂ በጣም ነው የከፋኝ። በጣም ነው የከፋኝ። ምክንያቱም የራሱን ህመም በቃ ውስጡ ላይ ይዞ ነበረ። ኢቨን እንኳን ላይነግረን እኮ ይችል ነበር። አሁንም ባይብስ ኖሮ አውጥቶ ላይነግረን ይችል ነበር። እና በጣም ነው የከፋኝ። በጣም ራሱ እየቀለጠ ራሱን ሳያይ ራሱ እየቀለጠ ራሱ ታሞ ራሱ የውስጡን ህመም ይዞ ማን ያደርጓል? ወላይ ታረጉታላችሁ? ማንም አያደርጉም። የራሱን ህመም ውስጡ ላይ ራሱን ገሎ ውስጡ እየታመመ አሁን እኮ ወጥቶ እንኳን እንድናገር ያደረገውና እንድናቅ ያደረገን ግዴታ ስለሆነም ሊሆን ይችላል። ብቻ ፈጣሪ አለ አውቃለሁ አለ አፌ ያደርገው። ምንም ምለው ነገር ነው ያጣሁት። አላህ ምስክሬ ነው። ምንም ምለው ቃል ነው ያጣሁት። አለ አውቃለሁ። ሁላችሁም በየእምነታችሁ ዱዓ አድርጉለት፣ ጸሎት አድርጉለት። በየእምነታችሁ በቃ ለሱ የምናደርገው ዱዓ እመኑ ይሰማናል። ቶሎ ድነህ ወደኛ እንደምትቀላቀል ተስፋ አደርጋለሁ። ግን ምንም ቃል ነው ያጣሁለት። ታሪክ አይረሳህም። የሰው ልጅ ቢረሳህ ማንም አንተ መቼ ህመምን ነው። በእናትህ የምር በጣም ከባድ ነው እና ፈጣሪ ይማረ። በቃ ድንግል ማርያም ትማረ። በቃ ማርያምን ስጉሯ ማርያምን የመሰለ የለም ወይ? ወደዛ ሂድ። እኔ የምለው ይሄንን ነው። በቃ እንደው ፈጣሪ እንትን ይበል። በእናትሽ አንቺ ያሳዘን ወይ ጽሞ እንዳታሳልፉት። በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይሄን ያለው ማስተራብነት ነው። ውድ ኢትዮጵያውያን፣ ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝተዋል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሰዋል። አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የእኛ ዱዓ ለሱ ትልቅ ተስፋ ነው። በታላቅ ህመም ውስጥና በትልቅ ተስፋ መቁረጥ ውስጥ ነው ያለውና ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ለዚህ ሰው ውለታ የምንመልስበት ጊዜ አሁን ነውና ሁላችንም በዱዓ ለማገዝ ሁላችንም አቅማችን የፈቀደውን ለማድረግ ርብርብ እናድርግለት እላለሁኝ። ስለ እሱ የምታውቁበት መድኃኒቱ እኮ ነው ማስተር አብነት። ለእኔ እኮ የከፋኝ የማስተር አብነት፣ ለእኔ እኮ የነበረኝ የማስተር አብነት በጣም ነው የምነብረው። በጣም ነው የከፋኝ። የወረዱ በጣም ነው የነበረ። ማስተር አብነት ለራሱ እየታመመ ለሌሎች መጨነቄ እኮ ነው የቀረበኝ።
ላይ በሞኮሩ አይደለም እኮ ለኔ የገረመኝ ለማስር አብነት እባካችሁ የኢትዮጵያ ህዝቦች ሁሉ ለማስር አብነት ይጸልይ። ማስር አብነት ማለት እኮ ማስር አብነት ማለት እኮ እባካችሁ ተጋግ ኢትዮጵያውያን ለማስር አብነት ይጸልይ። እሱ ማለት እኮ ለተራቡት ምግብ፣ ለተጠሙት ውሃ ፈጣሪ ማለት መታመምህን አሁን ገና ሰምቼ በጣም ደነገጥኩ። ፈጣሪ ጨርሶ ይማርክ። እኔ ምንም ነገር የሚለውን ነገር አሳጥቶኛል። ለሰው ህመም ስትጨነቅ ጎፋ በነበርክበት ሰዓት እያመመ እንደነበር ሰምቻለሁ። ግን ይህን ያህል የበረታብህና ደብቀህ እስካሁን ዝም ብለህ የኖርክ አልመሰለኝም ነበር። እንግዲህ እኔ ምንም ምለው ነገር የለም። የድሃዎች አባት ፈጣሪ አላህ ይማርክ፣ ጨርሶ ያድንክ። በጣም ነው እንግዲህ የሰው ልጅ ለምን ታመመ አይባልም፣ ታሞ ይዳን ነው የሚባለው። ወደ ውጭም ልትሄድ እንደሆነ ሰምቻለሁ። ፈጣሪ በሰላም ወስዶ ጨርሶ ኑሮ ይመልስህ ነው የምለው ወላሂ።